ይህች ሴት የ13 ዓመት ታዳጊ ደፈረች። አዎ ልክ ሰምታችኋል። የ13 ዓመት ታዳጊ ደፈረች። ስሟ ብሪትኒ ዛሞራ ይባላል። የ27 ዓመት ወጣት ቆንጆ ብሎንድ ፀጉር ያላት እና ያገባች ሴት ናት። ታሪኩ የሚጀምረው በ2018 ግሪጎሪያን ካላንደር ነው። ጉዲየር አሪዞና ግዛት ውስጥ የምትኖር ብሪትኒ በላስ ብሬስ አካዳሚ የ6ኛ ክፍል ታስተምር ነበር። ሁሉም ነገር ሰላም ነበር። ተማሪዎቿ የሚወዷት፣ ወላጆች የሚወዷት፣ የሚያከብሯት፣ የሚያምኗት የራሷ ሶሻል ሚዲያ የነበራት ሴት ነበረች። Welcome to practice. This is where all you news become yellow turds. Yeah. ባለ ትዳርም ነበረች። ስለ ትዳሯ ስትናገር በዓለም ላይ ካሉ ምርጥ ባሎች ውስጥ አንዱ ነው ትላለች ስለ ባሏ ስትመሰክር። ግን ሁሉም ነገር ሰላም እያለ ማንም ያላወቀው ከዚህ የተለየ ድብቅ ነገር ነበራት። ያም ይህ የ13 ዓመት ታዳጊ ነበር። የብሪትኒ ክላስ ተማሪ ነው። አንድ ቀን በክላስ ክራፍት መተግበሪያ ላይ ለተማሪዎቿ መልእክት ትልካለች። ኖርማል ነበር። ግን ከዚህ ታዳጊ ጋር በዚህ አላበቃችም። ከኖርማል የአስተማሪና የተማሪ ግንኙነት ያለፈ ማውራት ይጀምራሉ። ሄይ ቤቢ፣ ሄይ ላቭ ወደሚል ቴክስት አደገ። ይህ ጅማሬ ነበር። ብሪትኒ አንድ ቀን ይህን ታዳጊ ወደ መኪናዋ ትጠራዋለች። እሱም ወደ መኪናዋ ይገባል። ከዚያም አደረገችው። ይህ ነገር አንዴ ተፈጥሮ የሚያበቃ አልነበረም። ክላስ ውስጥም ሌላ ተማሪ እያለ ደገመችው። ከዛም አለፈ። የራቁት ፎቶዎችን ላከችለት። ይህ ሁሉ የሆነው ግን አባትየው በልጁ ስልክ ላይ እየሆነ ያለውን ነገር እስከሚያይ ድረስ ነው። አባት ልጁ ስልክ ላይ ሴንትሪ የተባለ መተግበሪያ ጭነው ነበር። ይህ መተግበሪያ ልጃቸውን ያልተገባ ነገር ሲያደርግ፣ ለምሳሌ ቤብ፣ ላቭ የሚሉ ቃላትን በቴክስቱ ሲጠቀም ለአባትየው ምልክት የሚሰጥ አፕ ነበር። አባት ልክ ሲያዩ ደነገጠ። ብሪትኒ ሄይ ቤቢ፣ ታዳጊ ሄይ ላቭ፣ ብሪትኒ ምን እያደረክ ነው? ታዳጊ ስላንቺ ውበት እያሰብኩ። ብሪትኒ ኡፍ አሁንስ አብሬ በሆን ብዬ ተመኘው። አባት ይህን ሲያይ ተበሳጨ። ወዲያው ስልኩን አንስተው ደወለላት። ስልኩንም ሪከርድ አድርጎት ነበረ። What type of perverted person are you? I want to know right now. You are a monster. You are a pedophile. You're a child molester. Do you understand me? Do me a favor. Do not call this number back again. The next time you'll hear from me will be in court. And make sure you let your husband know that you like the 13-year-old boys. And I am coming for you. Okay. Yeah, you have a wonderful evening, okay, you stupid. Can you explain to me? Can we meet, to talk about this? Is there something we can settle out, outside? Oh yeah, that's what we can do. So I can give you a chance to do it to some other kid. Yeah, that's exactly what we're gonna do. No, Ms. Zamora, do me a favor. Do not call me back again. Do you understand me? Make sure you tell your husband what's going on. He is right here. Can he talk to you? Oh yeah, put your husband on the phone. I'm more than happy to talk to that too. Hey man. Hey, don't say hey man to me. You got a monster. If I was you, you stupid I'd leave her. Man, listen. No, listen to me, you stupid Okay, you're stupid headed. Do you want to? I'd love to put my hands on you. ልታረጋጋው ብትሞክርም ነገር ግን አልተሳካም። አባት ለፖሊስ ሪፖርት ያደርጋል። ቡም ተያዘች። በ2019 ጥፋተኛ መሆኗን አምና የ20 ዓመት ፍርድ ተፈረደባት። ያ ሁሉ ፐርፌክት ላይፍ ለአንድ የ13 ዓመት ልጅ ትዳሯን አታለች፣ ስራዋን አታለች፣ ነፃነቷን አታለች። ሁሉንም ነገር ለአንድ የ13 ዓመት ታዳጊ ብላ አጣች። የጥቁር መዝገብ ተመልካቾች ከዚህ የምንማረው ሁለት ነገር አለ። ልጃችንን ለማን ነው አሳልፈን የምንሰጠው? ልጃችንን ማድረግ በሚገባ ነገር ሁሉ መከታተልና መጠበቅ አለብን። ምክንያቱም ማንን ማመንና ማንን አለማመን እንዳለብን ማወቅ አንችልም። ይህ አባት እንደተጠቀመው አፕሊኬሽን ስልክ ላይ መጫን፣ ሌሎችም መንገዶችን ተጠቅሞ ልጃችንን መቆጣጠር መቻል አለብን። ሁለተኛ በብሪትኒ ቦታ ሆነን ስናየው የራሳችንን የሴክሹዋል ዲዛይር መቆጣጠር መቻል አለብን። ይህች ሴት ይህን ነገር መቆጣጠር ባለመቻሏ ብቻ ትዳሯን፣ ስራዋን፣ ነፃነቷን፣ ሁሉም ነገር ባንድ ያተዋለች። ይህ ጥቁር መዝገብ ነው። ታሪኩን ከወደዱት ሰብስክራይብ ያድርጉ። ቀጣይ በአሪፍ ቪዲዮና በአስተማሪ ቪዲዮ እንመለሳለን። ደህና ሁኑ። ቻው ቻው።